ሰላም ውድ ቤተሰቦቻችን፣ አሁን የምትገኙት ጀነሲስ አግሪ ቢዝነስ ዘንዘልማ የሚገኘው ሳይታችን ላይ ነው። እስካሁን ከምንሰራቸው የአትክልትና ፍራፍሬ እና ሰብል ልማት ባሻገር ከብቶችን ማድለብ፣ የወተት ላም መስራት እየጀመርን ያለበት ሳይት ነው ይሄ። እዚህ ቦታ ላይ እንደምታዩት ቤት ተሰርቷል። የማጠናቀቂያ ስራዎች እየተሰሩ ነው። የከብቶቹም በረት፣ ከርሰ ምድር ውሃ፣ ሁሉ ነገር ዝግጁ ነው። ምግባቸው፣ መኗቸው ሁላ እንደምታዩት እዚያ አካባቢ ተዘጋጅቷል። ከቅርብ ቀን በኋላ ከብቶቹ ይገባሉ። ከብቶቹ መግባት ብቻ ነው የሚጠበቀው። ቻናላችንን ላይክ እንድታደርጉ፣ ለጓደኞቻችሁ ሼር እንድታደርጉ፣ በቀጣይም በርካታ ስራዎች ይኖሩናል እናቀርብላችኋለን። እንድትከታተሉ እንጋብዛለን። እናመሰግናለን። የዛሬ ውሏችን በጣም የተለየና በብዙ የስራ እንቅስቃሴዎች የተሞላ ነበረ። በቅርቡ ለምንጀምረው የአኒማል ፋርም ስራ የፊኒሺንግ ስራዎችን እያጠናቀቅን ነው የምንገኘው። እስከ ውሏችን መጨረሻ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ቀናችን የሚጀምረው ገና በማለዳው ከባህር ዳር ከተማ ተነስተን ለአፈራችንና ለሰብሎቻችን እንደ ተፈጥሯዊ ማዳበሪያ የሚያገለግለውን ባህላዊ ኮምፖስት ወይም ፍግ በመባል የሚጠራውን ከደንበኞቻችን ዘንድ በመኪናችን አዘጋጅተን በመጫን ቀጥታ ጉዟችንን ወደ ዘንዘልማ የእርሻ ማሳችን አደረግን። መሬት የሚሰጧትን አክብራ የምትመልስ ተፈጥሮ ናት። ይህ የምታዩት ኮምፖስት ለአፈር ለምነትና ለወደፊት አትክልትና ሰብል ልማታችን የጀርባ አጥንታችን ነው። ወደ እርሻ ማሳችን እንደደረስንም ኮምፖስቱን በትክክለኛው ቦታ ላይ አራግፈን ወደ ዋናው የዕለቱ ተግባራችን ገባን። በዚህ የዘንዘልማ ማሳችን ውስጥ ትልቅ እቅድ ይዘን የተነሳንበት አዲስ ምዕራፍ ተጀምሯል። ይህም የከብት እርባታና ማድለብ ስራ ነው። ለዚህም ሲባል ደረጃውን የጠበቀ ለእንስሳቱ ምቹ የሆነ አዲስ ከብቶች መቆያ ወይም በረት ገንብተናል። የቆርቆሮው የምግቡና ጽዳቱ ስራ ሙሉ ለሙሉ ተጠናቋል። ይሄ ብቻ አይደለም፣ ለከብቶችም ሆነ ለእንስሳቱ ለጠቅላላ ለእርሻው አስተማማኝ የሆነ የውሃ አቅርቦት እንዲኖር ሙሉ በሙሉ 157 ሜትር ጥልቀት ያለው የከርሰ ምድር ውሃ አስቆፍረን ውሃው አስወጥተን አልቋል፣ ተገንብቷል። ሁሉም ነገር መኖም በስፋት ተዘጋጅቷል። አሁን የሚጠበቀው የከብቶቹን መግባት ብቻ ነው። ወደ ቦታው ደርሰን ስራ ስንጀምር ግን አንድ ያልተጠበቀ አጋጣሚ ነበር ያገኘነው። በቦታው ላይ የነበሩት የግንባታ ሰራተኞች የቤቱ ቁልፍ ጠፍቶባቸው አልሰራ ብሏቸው ተስተጓጉሎ ነበር ያገኘናቸው። ደስ የሚለው ነገር ግን ተቀያሪ ቁልፍ ይዘን ስለነበረ ቁልፍ አስረክበን ቤቱን ከፈትንላቸው። ሰራተኞቻችን ገና በማለዳው በከፍተኛ ፍላጎትና ትጋት ስራቸውን ጀምረው ነበር ያገኘናቸው። እኛም የነሱ ጥረትና እንቅስቃሴ አይተን ከነሱ ጋር አብረን ሲሚንቶና አሸዋ በጋራ ማብካት እንዲሁም ድንጋይ ማጋዞችን ምናምን ተያያዝ ነው። ሙሉ ቀን ከነሱ ጋር በስራ ጀመር ነው ማለት ነው የዕለቱን ውሎ። በስራችን መካከልም እዚህ ቦታ ላይ ላባቸውን እያፈሰሱ ከፍተኛ ትጋት የሚሰሩትን ሰራተኞቻችን ልናስተዋውቃችሁ ወደድን። ጋሽ ጉልላት ቦታ ነው የምንገኝ፣ የማድለቢያ ቦታ ላይ ያለነው። ያው የፊኒሽንግ ስራ ላይ ነን ያለነው። ውሃ ልክም ሰርተናል። መኖም ተዘጋጅቶ ቀርቧል። ስራው አሪፍ ነው። ያው እያለቀ ነው። ያው መኖ ሁሉ ነገር ተዘጋጅቶ አልቋል። የሰራተኞቻችንን ደስታና የስራ ፍላጎት ለኛ ትልቅ መነሳሳትና ትልቅ ሞራል ነበር የሚፈጥርልን። የመጸዳጃ ቤት ግንባታ እንዲሁም የውሃ ልክ ስራዎችም ሙሉ በሙሉ ተጠናቀዋል። አንድ ትልቅ ነገር ማወቅ ያለብን ጀነሲስ አግሪ ቢዝነስ ትልቅ ለውጥ ማምጣት የሚቻለው በትስስርና በጋራ መስራት እንደሆነ ያምናል። ለዚህም እንግዲህ ይሄው በቪዲዮ እንደምታዩት ቤቱ በሁለት ክፍል የተከፈለ ነው። አንደኛው ክፍል የራሳችንን ከብቶች የምናደልብበት ሲሆን፣ በሁለተኛው ክፍል ደግሞ በቅርቡ ከተዋወቅናቸው አብረውን በቅንጅት መስራት ከሚፈልጉ አጋሮቻችን ወይም ፓርትነርስ ጋር ውል ተፈራርመን በጋራ የምንጠቀምበት ነው። ይህ አሰራር ለሌሎችም በግብርናው ዘርፍ ኢንቨስት እያደረጉና አብረው እንዲያድጉ መንገድ ይከፍታል ብለን እናምናለን። እዚህ ጋር ደግሞ ሌላ የሚያስደስት ነገር ላሳያችሁ። ባለፈው ሳምንት የተከልናቸውን የቆንጥር ችግኞች ተመልከቱ። እነዚህ ችግኞች ለአጥራችን ጥንካሬና ለቦታው ውበት ተብለው የተተከሉ ናቸው። አሁን በጥሩ ሁኔታ ጸድቀውና ለምልመው ማደግ ጀምረዋል። በሚቀጥሉት ሳምንታት ደግሞ ከዚህም በላይ ከፍ ብለው ሲያድጉና አጥራችንን ሙሉ በሙሉ ሲያሳምሩ በድጋሚ ቪዲዮ ይዘንላችሁ የምንመጣ ይሆናል። ተፈጥሮ የሰጠችንን እያንዳንዷን እድል ለመጠቀም እየጣርን የምንገኘው ውድ ተመልካቾቻችን፣ ቪዲዮውን ለብዙዎች እንዲደርስ ላይክ እንዲሁም ኮሜንት ላይ ሀሳባችሁን አካፍሉን፣ ሼር አድርጉልን፣ ሰብስክራይብ ማድረግ አትርሱ። እውነተኛ መሪ ወይም አርሶ አደር ከሩቅ ሆኖ ሳይሆን የሚያግዘው ራሱ ወርዶ አፈርና ጭቃ የሚያቦካ መምህር ጉልላትም ከመምህርነታቸው ባሻገር ዙር ሸማሳ ላይ ከሰራተኞች ጋር በጠንካራ ወኔና በትጋት ሲሰሩ ነበር የዋሉት የዛሬውን ውሎ።
እንደምታዩት የእርሻ ስራችን በሰፊው ተፋፍሞ ቀጥሏል። ሰራተኞቻችንም አብረን ይሄው እየሰራን ነው የምንገኘው። ከነሱ ጋርም ቆይታ ይኖራችኋል። ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። አብረን እንቀጥላለን። ዛሬ ውሏችን ሙሉ በሙሉ ሲሚንቶና አሸዋ ስናቦካ፣ ድንጋይ ስናመላልስ እንዲሁም አዳዲስ ችግኞችን ስንተክል ነበር ያመሸ ነው። የፈሰሰው እያንዳንዱ ወዝና ድካም የነገዋን ዘመናዊቷን ኢትዮጵያን በግብርና የማነጽ ትልቅ ህልም አካል ነው። የዛሬ ውሏችን በስራ በደስታና በብዙ ስኬት ተጠናቋል። ከውቢቷ ባህር ዳር እስከ ዘንዘልማ የነበረን ድካም ሙሉ በሙሉ ውጤታማ ሆኗል ብለን ተስፋ እናደርጋለን። በቀጣይ የከብቶች አገባብ የፊኒሺንግ ስራዎች መጠናቀቅና አዳዲስ የግብርና ሂደቶችን ደረጃ በደረጃ ይዘንላችሁ እንመጣለን። እስከዛው የጄነሲስ አግሪ ቢዝነስን ጉዞ ለመከታተል አዳዲስ የግብርና መረጃዎችን ለማግኘትና እኛን ለማበረታታት ቪዲዮውን ላይክ እንዲሁም ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ቀጣይ ሲለቀቅ ቪዲዮ እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን የቤተሰባችን አካል ሁኑ እንላለን። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ